የመጀመሪያው አንደኛው ነጥብ የቃሉ ጣፋጭነት እና የተስፋው ዜና ነው። እንግዲህ እግዚአብሔር ቃል ጣፋጭ ነው፣ የምስራችም አለው በውስጡ የተስፋ ዜናም አለው። ሁላችሁም እንደምታውቁት የእግዚአብሔርን ቃል ስታነቡት ስትሰሙት ለነፍሳችሁ እንደ ማር የሚጣፍጥ መለኮታዊ ቃል ነው የእግዚአብሔር ቃል። ለዛ ነው ባለራዕዩ ይላል ቃሉ እንደ ማር ለአፍ የጣፈጠ በማለት ይናገራል። ዘማሪውም ከማርና ከወተት ይበልጣል ብሎ ተነግሯል የእግዚአብሔር ቃል። ነገሩ ግን እንደዚህ ነው፣ ወደ ሆዴ ሲገባ ግን መረረኝ በማለት ይናገራል። የቃሉ ጣፋጭነት የያዛቸው ትልቁ ነገር የእግዚአብሔርን ቃል ስናገኝ ከእግዚአብሔር ይቅርታ እንቀበላለን። ይህ እንግዲህ ጣፋጭነቱ ነው፣ የእግዚአብሔር ጣፋጭነቱ ነው። ሁለተኛው ስለ መንግስት ተስፋው ይነግረናል። ሌላኛው ደግሞ የጌታን ፍቅር አብሮነቱን፣ እነዚህን እንግዲህ ስንመለከት ለሰሚው የሚጣፍጥ ጣፋጭ የምስራች ዜና ነው። ቃሉ ስናነብ ማለታችን ይታደሳል። የደከመው መንፈሳችን ብርታትን ያገኛል። ቃሉ ስናነብ ተስፋ የቆረጠ ልባችን በእግዚአብሔር ቃል ብርታትን ያገኛል። ይህ እንግዲህ የቃሉ ጣፋጭነትና ተስፋው ነው፣ የተስፋው ዜና ነው።